ቁስል የሚታሸገው ለምን እንደሆነ ታውቃላችሁ? መጀመሪያ ቁስል ለማሸግ ሁለት ነገር ያስፈልጋል። አንደኛው ፋሻ ነው፣ ሁለተኛው ፕላስተር ነው። ፋሻው የሚጠቅመው ቁስሉ ላይ ዝንብ እንዳያርፍ፣ አዋራ እንዳይነካው እና ሌሎች ከውጭ የሚመጡ ቆሻሻ ነገሮች ቁስሉ ላይ እንዳያርፉና የበለጠ ቁስሉን እንዳያመረቅዝ ለመከላከል ነው ማለት ነው። ፕላስተሩ ደግሞ የሚጠቅመው ፋሻው ከተሸፈነ በኋላ እንዳይንሸራተት ፋሻው ቦታው ላይ እንዲቀመጥ ለማድረግ ነው ማለት ነው። ስለዚህ የፋሻውና የፕላስተሩ ጥቅም ይሄ ነው እንጂ ሌላ መድኃኒትነት ኖሮት አይደለም። እና አንዳንድ ኢመርጀንሲ ሁኔታዎች ላይ በጣም አጣዳፊ በሆነ ሰዓት ላይ ሰው ቢቆረጥ ወይንም ደግሞ በአቅራቢያችን ሕክምና ከሌለ በንጹህ ጨርቅ ያንን ቁስል ከተጸዳ በኋላ በንጹህ ደረቅ ጨርቅ ሸፍኖ ማቆየት ይቻላል። ጨርቁ እንዳይንቀሳቀስ አሰር ማድረግ ይቻላል፣ ግን መጥበቅ የለበትም። ስለዚህ የፋሻውና የፕላስተሩ ጥቅም ይሄ ነው ማለት ነው። እና አንዳንድ ሰዎች ቁስሉ ሲታሸግ ምንድነው መሆን ያለበት የሚመስላቸው? አየር እንዳያገኝ ተፈልጎ ድፍን ማለት ያለበት ተፈልጎ ይመስላቸውና ይደራርቡበታል። ላስቲክ ምናምን ቤታቸው ውስጥ ይደርቡበትና ጭራሽ ያፍኑታል። ወይንም ደግሞ ይሄ ድፍን ማለቱ በጣም የሚያስፈልግ ይመስላቸውና ቶሎ ሄደው ቁስሉን አያስቀይሩትም። አየር እንዲያገኝ አይፈልጉም ባጭሩ እንጂ ቁስሉን የበለጠ የሚያድነው አየር ማግኘቱ ነው። መሸፈን ያስፈለገው ቁስሉ እንዳይመረዝ፣ ቆሻሻ እንዳይነካው፣ የባሰ ቆዳ ላይ ያሉ ሌሎች በተፈጥሮ የተቀመጡ ባክቴሪያዎች ወደ ውስጥ ገብተው የባሰ ቁስሉን እንዳይመርዙት ስለተፈለገ ነው እንጂ ቁስል በፍጥነት ለመዳን እንደውም የተከፈተ አየር፣ ንጹህ አየር ኦክስጅን ይፈልጋል። በታመቀ ቁጥር ውስጡ ሌሎች አይነት አኔሮቢክ የሚባሉ ባክቴሪያዎች ይራቡና የባሰ ቁስሉን እንዲያመረቅዝ ያደርጉታል። ስለዚህ ግልጽ ነው አይደለም? ቁስል የሚሸፈነው ለዚህ ዓላማ ብቻ ነው እንጂ ሌላ ምንም መድኃኒትነት ይዘት ፋሻውም ላይ ፕላስተሩም ላይ የለም ማለት ነው። ሌላው ጤና ባለሙያዎች ጋር ደግሞ ፕላስተሩን አናቱ ላይ የቁስሉ አናት ላይ ድፍን ሊያደርጉት ይችላሉ። ይሄ ያው በተለያየ ምክንያት ሊሆን ይችላል፣ በችኮላ ሊሆን ይችላል። ፋሻው ቁስሉ ላይ ከተሸፈነ በኋላ ፕላስተሩ ዳር ዳር ነው መሆን ያለበት። አየር ማግኘት አለበት ቁስሉ ማለት ነው። ፋሻ የተሰራበት ዋና ዓላማም እንደ ወንፊት ነገር ሆኖ የተሰራበት ዋና ዓላማው ቁስሉ አየር ማግኘት ስላለበት ነው። ምክንያቱም ለመዳን አየር ይፈልጋል። በተረፈ ከአየር ተሸፍኖ እንደው በላስቲክ ቢሸፈን ያ ቁስል በማግስቱ ሙቆ ሌላ ትልቅ ቁስል ሰርቶ ነው የምናገኘው ማለት ነው። ስለዚህ በቤታችንም ውስጥ ቢሆን ክፍት ቁስል ካለ በላስቲክ መሸፈን የለብንም። በወፍራም ጨርቅ መጠቅለል የለብንም። ስስ በሆነ ጨርቅ አየር እንዲያገኝ አድርገን ሸብ ነው ማድረግ ያለብን። በጣምም ከጠበቀ ደግሞ እዛ አካባቢ የደም ዝውውር እንዳይኖር እናድርግና የባሰ ቁስሉ እንዳይደን እናድርጋለን። የደም ዝውውርም ቁስል ለመዳን የሚያስፈልግ ነገር ስለሆነ ማለት ነው። ይህንን ነው የምለው ለዛሬ። አመሰግናለሁ።